ካደረገልን ፈጣሪ ረድቶን ካደረገልን ናኦሜ ወላሂ ማሜ አንድን ሰው ቪዲዮ ቢነካ እኔ ይቅርታ አይደለም ለሰላምታ ራሱ አልቀርብም። እውነቴን ነው የምላቸው። ግለሰብ ነው ሙቤ አይፍቱ ከዛ መውጣት ፈልጋለሁ። ናኦሜ አመሰግናለሁ። እኔ ለአዋድም ንገርልን። ቴንክ ዩ ፎር አክሴፕቲንግ ማይ አወር አፖሎጂ በልልን። አንተንም በጣም አመሰግናለሁ። ቴክስት አደርግላለሁ ስልኬን ስለማታውቅ ዳይሬክት። ከዛ ነገ እደውልልሃለሁ። በጣም እናመሰግናለን። ሁላችሁንም አመሰግናለሁ። አዋድ ቴንክ ዩ ማይ ብራዘር። ኦኬ እንደዚህ እናደርጋለን። አሁን ደግሞ ናኦሜ አንድ ነገር ልንገርህ ወይ ሰሚራ ኦሮምኛ እንጂ አማርኛ አታውቅም። ገባ? ደጋግማ ቤት ከፍታ እያለቀሰች ልጇን ይዛ መጣ ይቅርታ እያለኝ ነበር። ታላቂ ስለሆነ እሱ ደግሞ ታናሽ ነው። ባለቤቱንም የሚያከብር ከሆነ የወቹት እኔም አለው ሰው ባለበት ወጥቶ ቆሞ ይቅርታ ናሁን ብሎ እንዲጠይቅ ሙሉ ተስፋ አለኝ። ምክንያቱም እሱ እኮ ቢፈረድበትም ቢታሰርም እኔ እንጃ። እኔ ግን ባለቤቱን ይኸው እቹት ናት። በባለቤቱ ስም በቤተሰቡ ስምም ይቅርታ አንተን እንላለን። እንግዲህ የለመደ ይሰማ ሰሚራ ዋቆ ያደይኒ ናውም ረኮ ቀቡ ጀዴራ አወዲስ ረኮን ቀቡ ጀዴራ አወዲሞ ከሲን ጀዴ ዲፈመ ጉዳ ሆጂ ማሜቱ ከነtti nagalche kanaaf achi goree tumu barbaadeetu garuu nan dhiise dubartii gatii taateefi osoo maammee ta'e hin gadhiisuun ture. Ati immoo dhiifama jedheera ishee awwadde. Rakkoon qabush Oromifa beekanni? Naomi hin beeku. Dhiis bakkaata rakkoon qabu. ኦሮምኛ ነው የምታውቀው ናኦሜ? ዋራ ችግር እሺ። ብዙ አማርኛ አልችልም ግን ደህና ነህ ወንድሜ? አለሁ እግዚአብሔር ይመስገን። እሺ ያጠፋ ሁሉም ነገር ይቅርታ። በጣም እኔም ብለህ ንሞናን የኔ ልጅ ብለህ ማለት ንሞና ልጇ ነው ናኦሜ። ዋጋ የምከፍለው እኮ እሷ ናት ታውቃለህ። ወላሂ ዋጋ የምከፍለው ማሜ ባደረገው አምኖበት በስተትም ይሁን ብሎ የሚስደብ በምላሱ ያደረገው ነገር ስለሆነ ምንም እንትን አይለውም። ለምን ቢፈረድበትም ማለት ነው። ግን የሚያሳዝኑትና ዋጋ የሚከፍሉት ባለቤትና ልጅ ናቸው። ገባ? ህፃን ልጁና እሷ ናት ዋጋ የሚከፍሉት። አሁንም እየከፈሉ ነው። እስር ቤት ምግብ መውሰድ፣ ልብስ ማምጣት እዳ ውስጥ ናት ማለት ነው። የተቸገረችው እሷ ናት እንጂ ማሚ አይደለም። ማሚማ ባለ ነው የታሰረው። ገባ? ናኦሜ በእናትህ ተረዳንና የሚደረገውን ነገር ሶሬቲን የምትለው ነገር እህታችን ናት። ችግር የለውም። ሲንጀሬራ በቃ ረኮን ቀቡ ሶሬ ያ ሙቢያን ከም ጅርቱ አልሐምዱሊላ። ያ በሴቶች ወክለውን የላኩኝ ናሆሜን ለማናገር ናሆሜ ላክሹን ለማናገር ሳይሆን ለማመስገን ነው። አንደኛ ስለተፈጠረው ነገር እንደ አንድ እህትህ ከልቤ አዝናለው፣ ይቅርታ ጠይቀሃለሁ እኔም ማለት ነው። አንተ ደግሞ ትህትና ገዝቶናል። እኛም ራሳችን በማሜ ቦታ ይቅርታ እንጠይቃለን። ወንድማችን አወድም ለተፈጠረው ነገር ያው ይቅርታ አስፈላጊ በሆነው መልኩ ሁሉ ማሜም ሲወጣ በሚወጣ ሰዓት ይቅርታ ይጠይቃል ብዬ አስባለሁ። ይቅርታም ይጠይቃል ፎር ሹር ቢካዝ ሁላችንም እንደ አንድ ቤተሰብ የተባለው ነገር ትክክል አይደለም። ሁላችንም ተቃዋሚ ነን። እዛ ላይ ሙቤንም ጨምሮ ደግሞ ደጋግሞ እሱም ተናግረዋል። ሁላችንም አጌንስት ነን እዚህ ላይ ማለት ነው። ማናችንም ሰፖርት አናደርግም። ስህተት ነው፣ ጥፋት ነው 100%። አንተ ደግሞ እንደ አንድ ወንድም ይሄንን አክሴፕት አድርገህ አፖሎጂውን እዚህ ጋር በመምጣትህ በእውነት መልካም ልጅ ነህ። ድሮም እንወድሃለን፣ እናደንቅሃለን፣ እናመሰግንሃለን። ክበርልን። አወድም ደግሞ ካለ ሪሊ ኦቨሲር ሶሪዬ እሱ ድምፁ እንዲሰማ ምናምን አይፈልግም። ኦኬ ችግር የለውም። Hi, my name is Soreti. I'm obviously a sister with Mami's wife. And the person you see on top, the host is Mubarak.
that is actually his younger brother, and this is his wife. And all of us as community, we are very, very apologizing you for what happened. We are so sorry. What happened was a mistake, 100%. It is a mistake. We don't appreciate that. And we don't support Mommy on this. He did made a big mistake. We are all ashamed of that, to be honest with you. And we don't support with this. And we don't stand with him again on this, what happened to Naomi or you. And as a family, as his supporter, and as his wife, on behalf of Mommy, we truly apologize for what happened. And his wife also, she's been apologizing since that day, actually. She's been crying on this media with her son. And she's been actually begging for Nahom and you. And she's not proud of what happened. The situation really actually devastated her too, because this puts her on a bad position as a mother of a child. At the same time, her husband was the one who supported them. She doesn't have anybody. They don't have any family. Mubarak doesn't live in Ethiopia. So she's the only one there. Mommy is the only one they have. And we're so sorry. I hope you accept this apology. And Mubarak is also apologizing. And there is also another sister. She was also making a video. So, and as a community, we also apologize. And thank you for understanding. No problem. I will fix it. I accept the apology. Thank you. እንትናን የምትወዱ ማነው ስሙ ኒሞናን የምትወዱ ልጅ የምትወዱ እቺ ምስኪን ባለቤት የምትወዱ አውድን ሜንሽን እያደረጋችሁ ሶሪ ይበሉትና ጉዳዩ ይቋጭ። እውነቴን ነው የምላችሁ። እንዲህ ከቀጠለ አሁን ህግ ይዞ እንዳለው ምንም አናገኝም። ማሜ ታሰረ ቢፈረድበት 5 ዓመት 3 ዓመት ወላሂ 3 ዓመትና 5 ዓመት የሚጎልበት ኒሞናና ሰሚራ ብቻ ናቸው። እኔ ከልጄና ከባለቤቴ ጋር ነው ያለሁት። ገባችሁ? ያለው ነገር ትክክል አይደለም። ስለዚህ ሜንሽን ያደረጋችሁት ሶሪ በሉት። ምንም ብንሆን ወንድሞች ነን ሁላችንም። እንዲህ ነው የሚያዋጣን እንጂ ማሜ ስለሚሰማ እኔ ራሱ እንደ ወንድሙ ማለት ነው። እኔ የማሜ ወንድም ነኝ። ምንም ማድረግ አልችልም። ላስቀየማችሁ ወንድም እህቶቼ ይቅርታ። እኔ ራሱ አቅም ኑሯችሁ ላልከሰሳችሁ፣ ሌላ ቦታ ሁላችሁ ለመክሰስ ሁኔታው ያልተመቻቸላችሁ፣ ተናዳችሁበት ያላችሁ እኔ በሱ ቦታ ሁኜ ወንድም ስለሆን ይቅርታ ባላጠፋም ከሱ ጋር ሁላችሁንም አወድና ናኦሚ ብቻ አይደለም ሁሉም ኢትዮጵያውያን ማሜ በጅምላ የሰደባችሁ በዘር በሌላ ነገርም የሰደባችሁ የተቀየማችሁት ሶሪ። እኔ ወንድሙ ነኝ። በጣም ይቅርታ። አብሽር በቃ ሙቤ ነገ እደውልልሃለሁ። ችግር የለም። አጎዴም አክሴፕት ዘ አፖሎጂ አውል ፊክስ ኢት ብሏል። ፍርድ ቤት እየቀረበ ነው። ገባ? ፍርድ ቤት እየቀረበ ስለሆነ አጋጣሚ ፍርድ ቤቱን ደግሞ ካፋጠኑት ከፈረደበት በኋላ ያልቃል እንዴ? አያልቅም እኮ ነው። አሁን ገባ? ፍርድ ቤት ከደረሰ በኋላ ፊክስ ኢት ስላለ ችግር የለም ማለቱ ነው። ችግር የለም። አኒታ ፊክሲንግ ጎዳ ሲጀራ ሶ ኦኬ ቴንክ ዩ አወድ ቴንክ ዩ በሉት ሁላችሁ። አወድ ቴንክ ዩ ኦኬ በቃ ሰላሙኑ በቃ እንውጣረን። እሺ እሺ ሰላሙ ሙቤ ሚዩት ነህ ናኦሚ ለምን እንዳልኩ እነግርሃለሁ፣ ደውልልሃለሁ። እሺ በእናትህ አፓርት ለደረሽ እሺ እሺ ወንድ ነገረውና ፈጠን አድርገህ ይቅርታ ልብህን አሳየን። እሺ ወንድ ቴንክ ዩ ፋሚሊ ቴንክ ዩ ናኦሚ። አይ አብዲ የአብይ ልጅ ቻው ሙቤ ገ ሶሬኮ መንግስት ጅርታ ጅርቲኮ ጅራ ጅራ ጅራት ጋሪ ነው ጅራዳ አይ ዲቂዳ ዲቂዳ አረኮቲ ዲግኒ ዲገበር ኒሞና ኒሞና ኤኔ ጌታ ኒሞና በቃ ነገና ፕሮግራም ሰሙ አይዞ ሽሽ አብሽር ጉሊት ጀባዱ ጀብዱዳ ኒሞናዬ ወላሂ እሱ ነው ያሳዘነኝ። ባባ ምናምን እያላት ትላንትና ወላሂ እንባን ያዘኝ። ያ
የኔ እናት አይዞሽ እሺ። ሰሙ ይወጣላችኋል። አይዟችሁ። እንባ ኢንሻአላ ኒሞና ሃይ ሃይ ኒሞና ኒሞ ሶ ኪዩት ሶሬኮ ኦኮ ገለቶ ይሙሜ ምልህ ከዛ ሙባረክ ስደውልኝ እኔ ለአንተ ብዬ ነው እንጂ ማሜ የፈለገው ነገር ቢሆን ጉዳይ አይደለም ብዬው ለመነኝ ሙባረክ። ከዛ ናውልዳን ጋር ደውዬ ናውል ጓደኛዬ ነው ስልክህን ተቀብዬ ደውዬልህ ነበር። ከዛ ቴክስቱ እንኳን ልልክልህ አልቻልኩም። ያንን ቪዲዮ ስሰማው በጣም አስቀያሚ ቃላቶችን ነው የተጠቀመው። ለአንዴና ለመጨረሻ ጊዜ ይቅርታ እንድታደርግለት እኔም እንደ አንድ ወንድምህ የይቅርታ ጥያቄ ያቀርብላለሁ። የኔ ወንድም ናኦሚ። ኦኬ ሀቢቢ። አረ ችግር የለም አብዲ። እግዚአብሔር እኔ ባለፈውም ከትላንት ወዲያም ተናግሬ ነበረ ላይቭ ላይ ወጥቼ እኔ ይቅርታ አድርጌለታለሁ። የተናገረው ነገር በጣም አስቀያሚ ነው፣ ግን ለሙባረክ ብዬ ነው ይቅርታ ያደረኩለት። በጣም ሙባረክን ስለማከብረውና ስለምወደው እግዚአብሔር በሚያውቀው ማለት ነው። ገብቷል። ለዛ ብዬ ይቅርታ አድርጌለታለሁ እኔ ሙሉ ለሙሉ እና አዋድም ይቅርታ አድርጎለታል። ገብቷል። አዋድም ይቅርታ አድርጎለታል፣ እኔም ይቅርታ አድርጌለታለሁ። እና እንደዚህ ብሏቸዋል። ደግሞ ለአንብበው እንግሊዝኛ ነው። እሺ I will make up to the mistake that I have done today. His wife on behalf of I will make up the mistake that I have done today. ያንተ ቂጠርም እንዳንተ ጥሩ ነው። እውነቴን ነው የምልህ። ለምን ታውቃለህ? እንዲህ ተብሎ ተነስቶ ሳይረዳን ምን እንደተናገረ ሳይረዳን ባለቤቱን እንትን በማለቴ እንትን ብያለሁ ማለቱ ራሱ ጥሩ ሰው መሆኑ ነው። ባለቤቱን እንትን ያኔ ከሌላ በኩል ሆኖ ጊፍት ስለሰጠ ምናምን መጥቶ ሶሪ ማለቱ ራሱ የራሱ ሳንቲም ነው በጣም። እና እንደውም ባለቤቱ መጣለች፣ እሷም ይቅርታ ትበልህ። ናኦሚ ከልብህ ነው እንግዲህ እግዚአብሔር ምስክሬ አፍተርኩ እኔ እየመጡ ናኦሚ ሚሉኛ ታውቃለህ? ወንድምህ ታስሮ ምነው ናኦሚን ይህንን ይቅርታ መጠየቅ አቃተህ እንዴ? ይኸው እየተናገረ ነው። ወላሂ ደውዬ ነው የለመንኩት፣ ናኦሜን ደውዬ ነው 6 ሰዓት የለመንኩት። ግን ይሄ ነገር እኮ ማሜ ያለው ነገር ሰው ፊት ለፊት የሚቀረብበት ነገር አይደለም። ገባችሁ? ሰው ፊት ለፊት የሚቀረብበት ነገር አይደለም። ማሜ ያጠፋው ጥሉን ከፈለጋችሁ፣ ወላሂ እውነቱን ነው የምናገረው። ናኦም ደግሞ የሚነካ ሰው አይደለም። ወላሂ ሌላ ሰው ቢሆን እንዲበለው በደንብ እንዲረዳ ትክክል ነህ። ንገረው ማይ ብራዘር አዋጅ ቴንክ ዩ ፎር ማይ አፖሎጂ በለው። እሺ